በፊሊፒንስ ውስጥ በጣም ሀብታሙን ልጅ። ሰላም ጤና ይስጥልኝ። ዛሬ ወደ ደቡብ ምስራቅ እስያ ወደ ፊሊፒንስ እንወስዳችኋለን። ፊሊፒንስን ስናስብ ምናልባት ወደ አእምሯችሁ የሚመጣው ውብ የባህር ዳርቻዎች፣ ተወዳጅ ፊልሞቻቸው ወይም ደግሞ ታዋቂው ቦክሰኛ ማኒ ፓኪያኦ ሊሆን ይችላል። ነገር ግን በዚች ሀገር ውስጥ እኛ ልንገምተው ከምንችለው በላይ እጅግ በጣም የተንደላቀቀ ሕይወት የሚኖሩ ተብሎ የሚጠሩ የህብረተሰብ ክፍሎች አሉ። ግን አንድ ጥያቄ ልጠይቃችሁ። የፊሊፒንስ ሪች ወይም እጅግ ሀብታሙ ልጅ ማን እንደሆነ ታውቃላችሁ? ይህ ልጅ ገና በለጋ ዕድሜው በቢሊዮን የሚቆጠር ዶላር ወራሽ ነው። ወደ ትምህርት ቤት የሚሄደው በግል ሄሊኮፕተር ወይም በጥይት በማይበሳ መኪና ነው። የሚለብሰው አንድ ቲሸርት ብቻ የአንድን መደበኛ ሰው የዓመት ደሞዝ ይበልጣል። የሚኖረውም ሕይወት ልክ እንደ ሆሊውድ ፊልም ነው። ዛሬ በዝግጅታችን በፊሊፒንስ ስላለው ስለዚህ ምስጢራዊና እጅግ ሀብታም ልጅ ማንነት፣ ስለ አኗኗሩ፣ ስለሚነዳቸው መኪኖችና ይህን ሁሉ ሀብት ከየት እንዳመጣ በጥልቀት እንመለከታለን። አብራችሁን ቆዩ። ይህን ልጅ ለማወቅ በመጀመሪያ የሀብቱን ምንጭና ታሪክ መረዳት አለብን። በፊሊፒንስ ውስጥ ሀብት ብዙውን ጊዜ የሚተላለፈው በቤተሰብ ሐረግ ነው። አሜሪካ ውስጥ እንደነ ጄፍ ቤዞስ ወይም ኤሎን ማስክ በራሳቸው ሀብት የፈጠሩ እንዳሉ ሁሉ በፊሊፒንስ ደግሞ ሀብት ከትውልድ ወደ ትውልድ ይተላለፋል። ታሪኩ የሚጀምረው ከሄንሪ ሲ ነው። እኚህ ሰው ባዶ እጃቸውን ከቻይና ወደ ፊሊፒንስ የመጡ ስደተኛ ነበሩ። መጀመሪያ ላይ በትንሽ ሱቅ ውስጥ ጫማ በመሸጥ ነበር የጀመሩት። ነገር ግን በጠንካራ ሥራና በብልሃት ዛሬ በፊሊፒንስ ውስጥ በየትኛውም ቦታ የምታዩትን ኤስኤም የተሰኙትን ግዙፍ የገበያ አዳራሾች፣ ባንኮችና የሪል ኤስቴት ኩባንያዎችን ገነቡ። እንግዲህ የዛሬው ባለ ታሪካችን ወይም ሀብታሙ ልጅ የዚህ ግዙፍ ኢምፓየር ወራሽ ነው። የሲ ቤተሰብ አጠቃላይ ሀብት ከ14 ቢሊዮን ዶላር በላይ ይገመታል። ይህ ማለት በኢትዮጵያ ብር ሲሰላ በቁጥር ለማስቀመጥ የሚያዳግት ገንዘብ ነው። የዚህ ቤተሰብ ልጆች እና የልጅ ልጆች ገና ሲወለዱ ነው ቢሊዮነር ተብሎ የሚወለዱት። እነሱ የሚያውቁት ዓለም እኛ ከምናውቀው ዓለም ፈጽሞ የተለየ ነው። ለምሳሌ አንድ ተራ ልጅ ለልደቴ ብስክሌት ተገዛልኝ ብሎ ሲደሰት፣ የዚህ ቤተሰብ ልጅ ግን ለልደቴ የራሴ የገበያ አዳራሽ ተሰጠኝ የሚልበት ደረጃ ላይ ናቸው። እስቲ የሚኖሩበትን ቦታ እንመልከት። እነዚህ የፊሊፒንስ ሀብታም ልጆች የሚኖሩት ፎርብስ ፓርክ በተባለ እና የፊሊፒንስ ቢቨርሊ ሂልስ ተብሎ በሚጠራ እጅግ ጥበቃ በሚደረግለት ሰፈር ውስጥ ነው። በዚህ ሰፈር ውስጥ አንድ ቤት ብቻ ለመግዛት በመቶ ሚሊዮኖች የሚቆጠር ዶላር ያስፈልጋል። ሰፈሩ በታጠቁ ወታደሮች እና ዘመናዊ የደህንነት ካሜራዎች የተጠበቀ ስለሆነ ወፍ እንኳን ባለፈቃድ ማለፍ አትችልም። የቤታቸው ስፋት የእግር ኳስ ሜዳ ያክላል። በውስጥም የግል ሲኒማ፣ የቦውሊንግ መጫወቻ፣ ግዙፍ የመዋኛ ገንዳዎች፣ የቴኒስ ሜዳና ለሰራተኞች የሚሆን የራሱ መንደር አለው። አዎ አልተሳሳትኩም። በቤቱ ውስጥ የሚሰሩ ምግብ አብሳሾች፣ አትክልተኞችና የጥበቃ ሰራተኞች ለሚሆን የተለየ መኖሪያ አለው። የዚህ ልጅ ክፍል ብቻ የአንድን መደበኛ ቤተሰብን ያክላል። በክፍል ውስጥ የራሱ ጌም ዞን፣ የግል ጂም እና ዘመናዊ ቴክኖሎጂዎች የተገጠሙት ነው። ጠዋት ሲነሳ መጋረጃው የሚከፈተው በሪሞት ኮንትሮል ነው። ቁርሱም የሚዘጋጀው ከአውሮፓ በመጡ የግል ሼፎች ነው። አሁን ደግሞ ስለ መጫወቻቸው እናውራ። ለዚህ ልጅ መጫወቻ ማለት እንደኔና እናንተ የፕላስቲክ መኪና አይደለም። እነሱ የሚጫወቱት እውነተኛ ፌራሪ፣ ላምቦርጊኒ፣ ቡጋቲ እና ሮልስ ሮይስ ናቸው። በፊሊፒንስ ውስጥ የመኪና ታክስ በጣም ከፍተኛ ነው። አንድን የቅንጣት መኪና ለመግዛት ከዋጋው እጥፍ መክፈል ይጠበቅብሃል። ነገር ግን ለዚህ ልጅ ቤተሰቦች ያ ምንም ማለት አይደለም። ጋራጃቸው ውስጥ የምታዩትን መኪና ስብስብ ብቻ የአንድን ትንሽ ሀገር በጀት ሊሸፍን ይችላል። ነገር ግን የማኒላ ትራፊክ በጣም አስቸጋሪ ስለሆነ ብዙ ጊዜ መኪና መጠቀም አይመርጡም። ታዲያ እንዴት ይትገረከሳሉ? ቀላል ነው። የግል ሄሊኮፕተር ይጠቀማሉ። ከቤታቸው ተነስተው ወደ ትምህርት ቤት ወይም ወደ ገበያ አዳራሽ ለመሄድ የአየር ታክሲ ይጠቀማሉ። ረዥም ርቀት መጓዝ ሲፈልጉ ደግሞ እንደ ጋልፍ ስትሪም የግል ጄቶች ይጠቀማሉ። በኤርፖርት ወረ መጠበቅ፣ ጫማ መውላት ወይም ሻንጣ መፍተሽ የሚባሉ ነገሮች ለነሱ የሉም። ስለ አለባበሳቸው ስናወራ ስማቸው በግዙፍ ብራንዶች የተሞላ ነው። ጉቺ፣ ሉዊስ ቪቶን፣ ባሌንሲያጋ እነሱ ለዕለት አለባበሳቸው ናቸው። አንድ ቲሸርት ብቻ ከ1000 በላይ ሊያወጣ ይችላል። በእጃቸው ላይ የሚያስሩት ሰዓት ፓቴክ ፊሊፕ ወይም ሮሌክስ ሲሆን ዋጋውን ቤት የሚገዛ ነው። ለምሳሌ አንድ የሪቻርድ ሚሌ ሰዓት ዋጋው እስከ $200,000 ሊደርስ ይችላል። ይህን ሰዓት አድርጎ ትምህርት ቤት የሚሄድን የ16 ዓመት ልጅ አስቡት።
የሚማሩት ትምህርት ቤትም ቢሆን ተራ አይደለም። በአብዛኛው ኢንተርናሽናል ስኩል ማኒላ ወይም ብሪቲሽ ስኩል ማኒላ ይማራሉ። እዚህ ትምህርት ቤት ለመግባት ብቻ በዓመት በ10 ሺዎች ዶላር ይከፈላል። የክፍል ጓደኞቻቸውም የሌሎች ሀገራት ዲፕሎማቶች ልጆች፣ የሆሊውድ ታዋቂ ሰዎች ልጆች እና የሌሎች ቢሊዮነሮች ልጆች ናቸው። ትምህርት ቤቱ የራሱ የጎልፍ ሜዳ፣ ኦሊምፒክ ደረጃውን የጠበቀ መዋኛ እና ቲያትር ቤት አለው። እርግጥ ነው በፊሊፒንስ ሀብታም የሆኑት የሲ ቤተሰብ ልጆች ብቻ አይደሉም። እነሱ በአብዛኛው ጊዜ ከካሜራ ይርቃሉ። ነገር ግን ሚዲያ ላይ በግልጽ የሚታዩ ሌሎች ሀብታም ልጆች አሉ። ለምሳሌ የታዋቂው ቦክሰኛ የማኒ ፓኪያኦ ልጆችን እንውሰድ። በተለይም ልጁ ጂም ዌል እና ሚካኤል ፓኪያኦ በፊሊፒንስ ሚዲያ ላይ በግልጽ የሚታይ የቅንጣቴ ሕይወት ይመራሉ። ማኒ ፓኪያኦ በቦክስ ዓለም ያፈራው በመቶ ሚሊዮኖች ዶላር ለልጆቹ የተመቸ ሕይወትን ፈጥሯል። ጂም ዌል የራሱ የሆኑ ውድ ስፖርት መኪኖች አሉት። ሚካኤል ደግሞ በሙዚቃ ስቱዲዮ ውስጥ በሚሊዮኖች የሚቆጠር ገንዘብ ያፈሳል። እንዲሁም ስሞል ላውዴ የተባለችው ታዋቂ ዩቲዩብ ቭሎገር እና ባለሀብት ልጆችም ይጠቀሳሉ። የሷ ልጆች ምንም እንኳን ትምህርታቸውን በጥጋት ቢማሩም የሚኖሩት ሕይወት ግን እጅግ አስደናቂ ነው። የልደት ቀናታቸውን የሚያከብሩት በግል ደሴሎች ላይ ናቸው። ለምሳሌ በሌሲን አይላንድ ክለብ የተባለው የባለሀብቶች ብቻ መዝናኛ ደሴል ለእነዚህ ልጆች እንደ መጫወቻ ሜዳቸው ነው። እዚህ ደሴል ለመግባት ብቻ አባልነት ክፍያው በሚሊዮኖች ብር ነው። እንደሚታወቀው እነዚህ ልጆች ምንም እንኳን ሁሉ ነገር የተሟላላቸው ቢመስላቸውም ከዚህ ሀብት በስተጀርባ ትልቅ ኃላፊነት አለባቸው። አብዛኞቹ ወላጆቻቸው የገነቡት ግዙፍ ቢዝነስ ለማስተዳደር ከልጅነታቸው ጀምረው ይሰለጥናሉ። ገንዘብ አላቸው ማለት ግን ችግር የላቸውም ማለት አይደለም። የፊሊፒንስ እጅግ ሀብታም ልጅ መሆን ማለት በቅንጣቴ መኖር ብቻ ሳይሆን የቀድሞ አያቶቻቸውን ስምና ክብር ማስጠበቅም ከባድ ሸክም መሸከምም ነው። የዛሬው ቪዲዮአችን ይህን ይመስል ነበር። እናንተ ይህን ያህል ሀብት ቢኖራችሁ መጀመሪያ የምታደርጉት ነገር ምንድን ነው? የግል አውሮፕላን ትገዛላችሁ ወይስ ደሴል? ሐሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንና የደውሏን ምልክቷን ተጫኑ። በሌላ አስገራሚ ቪዲዮ እስከምንገናኝ ቸርን ሰንብት።